አዲስ አበባ ውስጥ ቤት የገዛ ሁሉ ትርፋማ አይሆንም። ብዙዎች ቤት አለኝ ይላሉ፣ ግን ቤቱ በየወሩ ከኪሳቸው ገንዘብ ያስወጣቸዋል እንጂ ገቢ አያስገኝላቸውም። እውነተኛ ባለሀብቶች ግን ቤት አይገዙም። እነሱ የሚገዙት የገቢ ማግኛ ማሽን ነው። ሰላም ጤና ይስጥልኝ ተመልካቾቻችን። ዛሬ የምንነግራችሁ ስለ ሪል ስቴት ሽያጭ አይደለም። ዛሬ የምንነግራችሁ ከ3 እና 5 ዓመታት በፊት ቦሌ ላይና መሰል ጥሩ ገቢ ማስገኘት የሚችሉ ቦታዎች ላይ ቤት ሳይገዙ ቀርተው ዛሬ ለሚቆጩ ሰዎች የተሰጠ የሁለተኛ እድል ወይም ሰከንድ ቻንስ ስለሆነው ታላቅ ኢንቨስትመንት ነው። በኢሲኤ ደጃፍ ላይ በአዲስ አበባ የዲፕሎማሲ ማዕከል ውስጥ ስላለው ድብቅ ሀብት እነግራችኋለሁ። እስከ መጨረሻው ይከታተሉኝ። ምክንያቱም መጨረሻ ላይ ገንዘቡን እንዴት እንደሚያሳድጉ የማማከራችሁ ልዩ መረጃ አለኝ። ይህ መረጃ ስለሚጠቅማችሁ ቪዲዮውን ላይክ አድርጋችሁ ጀምሩት። ቻናላችንንም ሰብስክራይብ ማድረግ እንዳይረሳ። ቻናላችንን ሰብስክራይብ እና ላይክ ስለምታደርጉ ሁሌም ስለምታበረታቱን እናመሰግናለን። ቀጥታ ወደ ዛሬው መልእክት እንግባ። አዲስ አበባ ውስጥ ተከራይ ማግኘት ቀላል ሊሆን ይችላል። ነገር ግን ዲፕሎማት ተከራይ ማግኘት ግን የሰማይ ያህል የራቀና እጅጉኑ ከባድ ነው። ለምን ካላችሁኝ፣ ምክንያቱም ዲፕሎማቶች የሚኖሩበት ቦታ የራሱ የሆነ መስፈርት አለው። ጸጥታ፣ ደህንነትና ከቢሮአቸው ወይም ከስራ ቦታቸው ጋር ያለው ቅርበት ወሳኝ ነው። ይህ ዛሬ የማሳያችሁ ፕሮጀክት የዲፕሎማቲክ ሞኖፖሊ አለው። ኢሲኤ ፊት ለፊት መሆን ማለት ለተመድ ወይም ዩኤን፣ ለኤምባሲዎችና ለዓለም አቀፍ ድርጅቶች ሰራተኞች አንደኛ ምርጫ መሆን ማለት ነው። ይህ ማለት ደግሞ ቤቶ በጭራሽ ያለ ተከራይ አይቀመጥም። እንዲያውም በውጭ ምንዛሬ ወይም ሃርድ ከረንሲ የመከራየት እድሉ 90% ነው። ብዙዎቻችሁ ከሪል ስቴት አፓርትመንት ስትገዙ ፊኒሺንግ ወይም የፊኒሺንግ ማቴሪያሎች ያስጨንቋቸዋል፣ ያሳስቧቸዋል። የግንባታ ዕቃ ዋጋ መጨመር፣ የሰራተኛ መጥፋት፣ ጥራት የሌለው ስራ፣ ይህ ሁሉ ሰላም ይነሳችኋል። እሱም ብቻ ሳይሆን ስራውን ወይም ግንባታውን እንደራሱ አድርጎ ቆሞ የሚያስገነባ ሰው ማግኘት ከባድ ነው። እኛ ግን ይህንን ጭንቀታችሁን ከታሪካችሁ ልንሰርዘው ተዘጋጅተናል። እኛ የምናስረክበው ፉል ፊኒሽድ ሌግዠሪ ቤት ነው። ግድግዳው ብቻ ሳይሆን ዘመናዊ የኩሽና ቁሳቁሶችን ወይም ኪችን ማቴሪያል ሳይቀሩ ጥራታቸውን የጠበቁ የመኝታ ቤት ቁምሳጥኖችንና ባኞ ቤት ዕቃዎችን በሙሉ አሟልተን ነው። ምን አለፋችሁ እናንተ የምታደርጉት ነገር ቢኖር ቁልፉን ተረክቦ ሻንጣ ይዞ መግባት ወይ ተከራይ ማስገባት ብቻ ነው። በዚህም ጥራቱን በጠበቀ ሌግዠሪ አፓርትመንት ያሉን የመኝታ ቤት አማራጮች ከባለ 1 እስከ ባለ 3 ሲሆኑ ባለ 1 መኝታ ለወጣት ዲፕሎማቶችና ለአጭር ጊዜ ቆይታ ለሚመጡ ኤክስፓቶች የተመረጠ፣ ባለ 2 መኝታ ሰፊና ለቤተሰብ ምቹ ከፍተኛ የኪራይ ዋጋ የሚያስገኝ፣ ባለ 3 መኝታ ለረጅም ጊዜ ውል ወይም ሎንግ ተርም ሊዝ የሚፈልግ የባለ ሀብቶች ምርጫ ናቸው። አሁን ትልቁ ጥያቄ ያለው የእርሶ ውሳኔ ላይ ነው። ኢንቨስትመንት ጊዜ መዋጀት ነው። ይህንን ቪዲዮ አይተው ለሚደውሉልን የመጀመሪያዎቹ 5 ሰዎች ብቻ የሚሆን ለአጭር ጊዜ የሚቆይ ታላቅ የዋጋ ቅናሽ አዘጋጅተናል። ዛሬ በትንሽ ክፍያ ይጀምሩ፣ ነገ ደግሞ የዲፕሎማቲክ ዞን ባለቤት ይሁኑ። ከዓመታት በኋላ ዛሬን ሲያስታውሱ በወቅቱ ስለገዛው ደስ ብሎኛል እንዲሉ ሀብቶን ዛሬውኑ ያሳድጉ። የነገ ኑሮ ዛሬ ይጀምሩ። ስለነዚህ ኢሲኤ ፊት ለፊት በሌግዠሪ ስታንዳርድ የሚገነቡ አፓርትመንቶች ተጨማሪ መረጃ ለማግኘት እና እነዚህን ቤቶች የግሎ ለማድረግ ስክሪኑ ላይ በሚታዩት አድራሻዎች ወይም በስልክ ቁጥራችን በ0934 41 88 53 በቀጥታ ጥሪ ወይም በዋትስአፕ ሊያገኙን ይችላሉ። ወይም ቢሮአችን መጥተው መጎብኘት ይችላሉ። እንደዚህ አይነት ጠቃሚ የሪል ስቴት መረጃዎችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። ይህ መረጃ ሊጠቅመው ይችላል ብላችሁ ለምታስቡትም ወዳጅ ዘመድ ሼር ያድርጉላቸው። የእኛ ስኬት የእርሶና የቤተሰቡ ደስታ ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩን። ጤና ይስጥልኝ።